የሪህ ህመም እንደ ሌሎች እንደ ስኳር እንደ ግፊት ጤናማ የሆነ የአመጋገብ ስርዓት መከተል እንዳለብን በባለፈው ቪዲዮ ለመጠቆም ሞክሬያለሁ። ዛሬ ደግሞ ይህን የሪህ ህመም ለመከላከልና ለማከም የትኞቹን ምግቦች ነው መመገብ ያለብን፣ የትኞቹን ምግቦች ነው መመገብ የሌለብን የሚለውን በዚህ ቪዲዮ የምናይ ይሆናል። ታዲያ እናንተ ይህንን ቪዲዮ ስትጀምሩት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ በማድረግ ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ ከወዲሁ በአክብሮት ጋብዛችኋለሁ። አሁን ወደ ቪዲዮ እንሄዳለን። በመጀመሪያ በባለፈው ቪዲዮ የተነጋገርንባቸውን አንዳንድ ነገሮች ላንሳ። አንደኛ፣ ይህ የሪህ ህመም የሚመጣው በሰውነታችን ውስጥ ከፍተኛ የሆነ የዩሪክ አሲድ በሚኖርበት ጊዜ እንደሆነ ተነጋግረናል። ይህ ከፍተኛ የዩሪክ አሲድ ደግሞ የሚፈጠረው በሁለት መንገዶች እንደሆነ አይተናል። አንደኛ የምንመገባቸው ምግቦች ከፍተኛ የፒውሪን ይዘት ካላቸውና እንዲሁም ደግሞ ሰውነታችን ራሱ ይህንን እንዲሁም ደግሞ የምንመገባቸው ምግቦች ከፍተኛ የሆነ የፒውሪን ይዘት ካላቸው ይህ ፒውሪን ወደ ዩሪክ አሲድ እንደሚቀየር ተነጋግረናል። እንዲሁም ደግሞ ሰውነታችን ራሱ ፒውሪንን ስለሚያመርተው ይህ ፒውሪን ደግሞ ወደ ዩሪክ አሲድ እንደሚቀየር፣ በሁለተኛ ደረጃ ደግሞ ኩላሊታችን አንጀታችን ጤናማ በሆነ መንገድ በበቂ ሁኔታ ይህንን ዩሪክ አሲድ የማያስወግደው ከሆነ በሰውነታችን ውስጥ ያለው የዩሪክ አሲድ እንደሚጨምርና ይህ ዩሪክ አሲድ ደግሞ የሪህ ህመምን እንደሚያመጣ፣ ከዚህ በተጨማሪ ደግሞ የኩላሊት ጠጠርም ሊያመጣ እንደሚችል እንዲሁም ደግሞ የልብና የደም ስር በሽታዎችንም እንድንጋለጥ እንደሚያደርግ ተነጋግረናል ማለት ነው። ዛሬ ታዲያ ይህ ከፍተኛ የዩሪክ አሲድና የሪህ ህመም እንዴት ይታከማል በሚለው ላይ እንነጋገራለን። ታዲያ እናንተ አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ በአክብሮት ጋብዛችኋለሁ። ከፍተኛ የሆነ የዩሪክ አሲድ መጨመር የሪህ በሽታን ያመጣል። ይህ ሪህ ደግሞ መታከም አለበት። የሪህ ህመም ሳይታከምም ህመሙ ሊታገስ ወይም ደግሞ በመሃል ሊጠፋ ይችላል። ነገር ግን ከፍተኛ የሆነ የዩሪክ አሲድ መጠን በደማችን ውስጥ ካለ የግድ መታከም ይኖርበታል። ታዲያ ህክምናውን በምናይበት ጊዜ አንደኛ የህይወት ዘይቤን በማስተካከል የሚደረግ ህክምና ያስፈልገዋል። ሁለተኛ ደግሞ በመድኃኒት የሚደረግ ህክምና ያስፈልገዋል። ታዲያ የህይወት ዘይቤን በማስተካከል የሚደረገው ህክምና ምንድነው በምንልበት ጊዜ አንደኛው ምግባችን ማስተካከል ነው። ይህ ምግባችን መጀመሪያ ለመግለጽ እንደሞከርኩት ከፍተኛ የሆነ የዩሪክ አሲድ በደማችን ውስጥ እንዲኖር የሚያደርገው ከፍተኛ የሆነ የፒውሪን ይዘት ያላቸው ምግቦችን አዘውትሮ በተደጋጋሚ መመገብ ስለሆነ ከፍተኛ የሆነ የፒውሪን ይዘት ያላቸው ምግቦችን መቀነስ ይኖርብናል ማለት ነው። ታዲያ ይህንን ለማድረግ የምግቦችን የፒውሪን ይዘት በሶስት ከፍለን እናያቸዋለን። አንደኛው ከፍተኛ የሆነ የፒውሪን ይዘት ያላቸው ምግቦች ናቸው። እነዚህን በደንብ መቀነስ ያስፈልጋል ወይም ደግሞ ጨርሶ አለመመገብ ያስፈልጋል ማለት ነው። ምክንያቱም በሌላ መተካት የምንችል ከሆነ ከነሱ የምናገኛቸውን አስፈላጊ ኒውትሪየንቶች በሌላ መተካት ከምንችልበት ደረጃ እስከ መጨረሻው ማስወገድ ያስፈልጋል። በሁለተኛ ደረጃ ደግሞ መካከለኛ ደረጃ የፒውሪን ይዘት ያላቸው ምግቦች ናቸው። እነዚህን በተወሰነ መጠን መቀነስ ያስፈልጋል። ሌሎች ደግሞ ዝቅተኛ የሆነ የፒውሪን ይዘት ያላቸው ምግቦች ናቸው። እነዚህን ደግሞ የሪህ ህመምን ለመከላከል እንዲሁም ደግሞ የሪህ ህመም እንዳይዘን ወይም የዩሪክ አሲድ መጠናችን እንዳይጨምር ስለሚያደርጉ በብዛት እንድንመገባቸው በበቂ ሁኔታ እንድንመገባቸው የሚያስፈልጉ ምግቦች ናቸው ማለት ነው። ስለዚህ ልንቀንሳቸው የሚገቡ ወይም ደግሞ ከፍተኛ የሆነ የፒውሪን ይዘት ያላቸው ምግቦች ምንድናቸው የሚሉትን በምናይበት ጊዜ አንደኛው አልኮል ከፍተኛ የሆነ የፒውሪን ይዘት አለው። በተለይ ደግሞ ቢራ በጣም ከፍተኛ የሆነ የፒውሪን ይዘት አለው። ስለዚህ ይህንን ማስወገድ ያስፈልገናል። አልኮል ከፒውሪን ይዘቱ ባሻገር ጤናማ ያልሆነ ምግቦች ተብሎ ነው የሚጠራው። እንዲሁም ደግሞ ጤናማ እንዳልሆነ የሚመከር ስለሆነ በአጠቃላይ ምንም የተለየ የምናገኘው ጥቅም ስለማይኖር አልኮልን ማስወገድ ያስፈልጋል። ይህንን በማድረጋችን በሰውነታችን ውስጥ ያለው የዩሪክ አሲድ እንዲቀንስ እንዲሁም ደግሞ ለሪህ እንዳንጋለጥ፣ ለኩላሊት ጠጠር እንዳንጋለጥ እንዲሁም ደግሞ የልብና የደም ስር ጤናችን እንዲጠበቅ ያደርጋል ማለት ነው። ሌላው በሁለተኛ ደረጃ ከፍተኛ የሆነ የፒውሪን ይዘት ያላቸው ምግቦች ስጋ ነው። ይህ ስጋ በተለይ ደግሞ ኦርጋን ሚት የምንላቸው የጉበት ስጋ፣ የኩላሊት ስጋ፣ የልብ ስጋ፣ የምላስ እንደዚህ አይነት ስጋዎችና እንዲሁም ደግሞ
ቀይ ስጋዎች ከፍተኛ የሆነ የፒውሪን ይዘት አላቸው። ስለዚህ እነዚህን ምግቦችን በከፍተኛ ሁኔታ መቀነስ ያስፈልጋል። በዚያ በተጨማሪ ደግሞ አሁንም ከፍተኛ የሆነ የፒውሪን ይዘት ያላቸው ምግቦች የባህር ምግቦች ወይም ደግሞ አሳ ነው። እንግዲህ አሳ እንደ አይነቱ የተለያየ ነው፣ እንደየአካባቢው ሊለያይ ይችላል። ከፍተኛ የሆነ የፒውሪን ይዘት አለው። ይህንን በሚገባ ልንቀንሰው ይገባል። አንዳንድ የአሳ ዝርያዎች ደግሞ መካከለኛ የሆነ የፒውሪን ይዘትም አላቸው። በተወሰነ መጠን ቢሆን መቀነስ ይኖርብናል። የሚመከረው በሳምንት 2 ጊዜ ነው። በጤናማ የህይወት ዘይቤም አጠቃላይ የአሳ አመጋገባችን በሳምንት ከ2 ጊዜ ብንመከር ጤናማ ነው። በዚያ ልክ ብንመገበው ይህን ያህል ችግር ላይኖረው ይችላል። ነገር ግን እያየን መቀነስ ይኖርብናል ማለት ነው። በሶስተኛ ደረጃ ደግሞ በከፍተኛ ሁኔታ ልንቀንሰው የሚገባው ከፍተኛ የስኳር ይዘት ያላቸው ምግቦችንና መጠጦችን እንዲሁ መቀነስ ያስፈልገናል። እነዚሁም ከፒውሪን ይዘታቸው ባሻገር ጤናማ ያልሆነ የአመጋገብ ስርዓት ስለሆነ ከፍተኛ የሆነ ስኳር ይዘት ያላቸው ምግቦችን መመገብ እነዚህንም መቀነስ ያስፈልገናል። ሌላው በሁለተኛ ደረጃ የምናየው መካከለኛ ደረጃ የፒውሪን ይዘት ያላቸው ምግቦች ናቸው። እነዚህ በዋናነት በተወሰነ መጠን ብቻ ከቀነስናቸው በቂ ይሆናል ማለት ነው። ጨርሰው የተከለከሉ የአመጋገብ ስርዓቶች አይደሉም። እነዚህን በምናይበት ጊዜ ጥራጥሬዎች በአጠቃላይ አተር፣ ባቄላ፣ ሽምብራ፣ ምስር እነዚህ መካከለኛ ደረጃ የፒውሪን ይዘት ያላቸው ስለሆኑ በተወሰነ መጠን ከቀነስናቸው በጣም በተደጋጋሚ ካልተመገብናቸው የዩሪክ አሲድ መጠናችን ሊጨምሩ አይችሉም ማለት ነው። ከዚህ በተጨማሪ ደግሞ ለውዝ፣ እንጉዳይ፣ ሙዝ፣ የዶሮ ስጋ፣ ጎመን ከዚሁ መካከለኛ መጠን ካላቸው በተወሰነ መጠን ብቻ ልንቀንሳቸው የሚገቡ በዝቅተኛ መጠን ከተመገብናቸው ጤናማ እንደሆኑ ይገለጻል ማለት ነው። ሌላው ዝቅተኛ የሆነ የፒውሪን ይዘት ያላቸው ምግቦች ደግሞ አዘውትረን እንድንመገባቸው የሚመከሩ የምግብ ምድቦች ናቸው ማለት ነው። እነዚህ የምግብ ምድቦች በአጠቃላይ አትክልትና ፍራፍሬ ቅድም ከጠቀሷቸው እንደ ጎመን፣ እንደ ሙዝ አይነቶቹን ሲቀሩ እነዚህ ሌሎች አትክልትና ፍራፍሬዎች አብዝተን እንድንመገባቸው የሚመከሩ ዝቅተኛ የሆነ የፒውሪን ይዘት ያላቸው የምግብ ምድቦች ናቸው ማለት ነው። ከዚህ በተጨማሪ ደግሞ ወተትና የወተት ተዋጽኦች እንደዚሁ ዝቅተኛ የሆነ የፒውሪን ይዘት ስላላቸው አሁንም አዘውትረን እንድንመገባቸው ይመከራሉ። እነዚህን ግን ስንመገብ ቅባታቸው የወጣላቸው ቢሆን ይመረጣል። ምክንያቱም እነዚህ ቅባታቸው ከፍተኛ የሆነ የወተት ተዋጽኦች ቅቤን ጨምሮ ለሌላ ለከፍተኛ ውፍረት ያጋለጡ ስለሚችሉ ትራንስፋት ስላላቸው ከፒውሪን ባሻገር ደግሞ ለሌሎች የልብና የደም ስር በሽታዎችም ያጋለጡ ስለሚችሉ ያንን ማድረግ አይጠበቅብንም። ከዚህ በተጨማሪ ደግሞ ሌላው እንቁላል እንደዚሁ ዝቅተኛ የሆነ የፒውሪን ይዘት ስላለው ለከፍተኛ የሆነ የዩሪክ አሲድ ስለማያጋልጥ ልንመገበው ይገባል ማለት ነው። ከዚህ ከፒውሪን ይዘታቸው በተጨማሪ ደግሞ ሌሎች የፒውሪን ይዘት ያላቸው ምግቦች ከመቀነስ ባሻገር ደግሞ ሌሎች ልንከተላቸው የሚገቡ ጤናማ የህይወት ዘይቤዎች አሉ። እንግዲህ በቂ ውሃ መጠጣት፣ በቀን 2 ሊትር በላይ ውሃ መጠጣት በደማችን ውስጥ ያለው የዩሪክ አሲድ መጠን እንዲቀንስ ያደርጋል። ከዚህም ባሻገር ያው በመደበኛው ሁኔታ 2 ሊትር እና ከዚያ በላይ ውሃ መጠጣት ኩላሊት ጠጠርን ይከላከላል። አጠቃላይ ለቆዳችን ጤንነት፣ ለመላ ሰውነታችን ጤንነት አስፈላጊ የሆነ ነገር ነው ማለት ነው። ሌላው እንቅስቃሴ ማድረግ፣ ክብደትን መቀነስ እንዲሁ የሰውነታችን ውስጥ ያለው ከፍተኛ የሆነ ዩሪክ አሲድ እንዳይከማች ይከላከልልናል ማለት ነው። ምክንያቱም ከፍተኛ ውፍረት አንዱ አጋላጭ የሆነው ነገር ነው ለከፍተኛ ዩሪክ አሲድ ማለት ነው። ሌላው አለማጨስ በአጠቃላይ እንግዲህ ከሚያስከትላቸው ብዙ የጤና ችግሮች ከካንሰር ጀምሮ እንደዚሁ ስኳር፣ ግፊት ጋር ተያይዞ አለማጨስ የሚመከር ነገር ነው። እንዲሁም ደግሞ ከፍተኛ ዩሪክ አሲድን በደማችን ውስጥ እንዲኖር ያደርጋል። የሪህ ህመምን እንድንጋለጥ ያደርጋል። ስለዚህ የምናጨስ ከሆነ አለማጨስ ያስፈልገናል። ዝም ብሎ ማጨስ ማቆም ከባድ ሊሆን ይችላል። ይህ በሚሆንበት ጊዜ ደግሞ ሕክምና ጭምር ያለው ጉዳይ ስለሆነ ወደ ሕክምና ተቋማት ሂዶ ማጨስ ለማቆም የሚደረጉ ቅድመ ዝግጅቶችንና ማድረግና ለመታከም መሞከር ጥሩ ይሆናል ማለት ነው። ሌላው የሚያባብሱ መድኃኒቶችን ማቋረጥ ያስፈልጋል ወይም መቀነስ ያስፈልጋል። እንግዲህ መድኃኒቶችን ካለ ምክንያት አንወስድም። እነዚህ መድኃኒቶች ሊተኩ የሚችሉ ከሆነ ከሐኪሞቻችን ጋር እየተማከርን መቀነስ ያስፈልጋል። እነዚህ መድኃኒቶች በዋናነት የህመም ማስታገሻን አስፕሪን መውሰድ እንችላለን። እንዲሁም ደግሞ የኩላሊት ህመም ሲኖርብን፣ የልብ ህመም ሲኖርብን የምንወስዳቸው ዳይዩሬቲክ መድኃኒቶች ናቸው። ሌላም የሚተኩበት ሁኔታ ካለ ከሐኪሞቻችን ጋር እየተማከርን መቀነስ ያስፈልጋል ወይም ደግሞ ማቋረጥና በሌላ መተካት ያስፈልጋል ማለት ነው። ሌላው እንግዲህ ጤናማ የህይወት ዘይቤዎችን እንደዚህ አድርገን ከተከተልን በኋላ በእነዚህ መንገዶች በሰውነታችን ውስጥ ያለው የዩሪክ አሲድ መጠን ሊቀንስ ይችላል። ለሪህ የመጋለጥ እድላችንም እንደሚቀንስ
ይታወቃል ማለት ነው። ነገር ግን እነዚህ ጤናማ የሆኑ የህይወት ዘይቤዎችን መከተል በማንችልበት ጊዜ ወይም ደግሞ እነዚህን ሁሉ አድርገን ደግሞ የማይቀንስ ከሆነ የግድ መድኃኒቶችን መውሰድ ያስፈልጋል ማለት ነው። እነዚህ መድኃኒቶች በዋናነት በሁለት ከፍለን ማየት እንችላለን ማለት ነው። አንደኛው በመገጣጠሚያችን ላይ ህመም በሚከሰትበት ጊዜ ወይም ደግሞ የሪህ በሽታ በሚከሰትበት ጊዜ የግድ ህመሙ ከፍ ያለ ስለሆነ የግድ ህመሙን ማስታገስ ህመሙን ማከም ያስፈልጋል። በዚህ ጊዜ የህመም ማስታገሻ መድኃኒቶች ወይም ደግሞ non-steroidal anti-inflammatory drug የምንላቸው መድኃኒቶች አሉ። እንደ ኢንዶሜታሲን እንደ ኢቡፕሮፊን አይነቶቹን እነሱን እንድንወስድ ይመከራል። ከዚያ በተጨማሪ ደግሞ ከፍ ያለ ሲሆን ህመሙ በእነዚህ ማይታገስ ከሆነ ስቴሮይዶችንም ጭምር እንወስዳለን። እንደ ፕሪዲንሶሎን አይነት መድኃኒቶች ይወሰዳሉ። እነዚህ ነገሮች ግን የሚደረጉት ከሐኪሞቻችን ጋር ተማክረን መሆን መቻል አለበት። በተለይ ደግሞ የመገጣጠሚያ ህመም ሴፕቲክ አርተራይተስም ከዚህ ተመሳሳይ የሆነ ምልክቶችን ስለሚያሳይ ያንን በዚህ መንገድ ማከም ስለማንችል የግድ አንቲባዮቲክ የሚያስፈልገው ይሆናል። ስለዚህ ሐኪሞቹ ጋር ተማክረን እርግጠኛ የሪህ ህመም ነው ወይስ ደግሞ ሴፕቲክ አርተራይተስ አይደለም የሚለው ማረጋገጥ ቀድሞ ያስፈልጋል። ከዚህ በተጨማሪ ደግሞ በሰውነታችን ውስጥ ያለው ከፍተኛ የሆነ የዩሪክ አሲድ መጠን መቀነስ ያስፈልጋል። ይህንን ለመቀነስ እንግዲህ በመጀመሪያው ላይ ጤናማ የሆነ የአኗኗር ዘይቤን መከተል፣ ምግባችን ማስተካከል፣ አለማጨስ፣ አለመጠጣት እንዲሁም ደግሞ ከፍተኛ ፒውሪን ይዘት ያላቸው እንደ ስጋ አይነት ምግቦችን መቀነስ ያስፈልጋል። ከዚህ በተጨማሪ ደግሞ ይህንን የዩሪክ አሲድ መጠን ሊቀንሱ የሚችሉ መድኃኒቶች አሉ። እንደ አሎፕራኖል አይነት መድኃኒቶችንም እንደዚሁ በሐኪሞቻችን ሊታዘዙልን ይችላሉ። እነዚህ መድኃኒቶች ረዘም ባለ ጊዜ የሚወሰዱ መድኃኒቶች ይሆናሉ ማለት ነው። ስለዚህ እነዚህን የህክምና አማራጮች በመድኃኒት የሚደረጉ ህክምና አማራጮች በዋናነት ከሐኪሞቻችን ጋር እየተማከርነ ከህይወት ዘይቤያችን ጋር እያጣጣምነ በጋራ ልንወስዳቸው የሚገቡ የሚሆንበት ሁኔታ ይኖራል። ከዚህ በተጨማሪ ደግሞ ከፍተኛ የሆነ የዩሪክ አሲድ ሪህ እንዲከሰት የሚያደርጉ ሌሎች አጋላጭ የሆኑ ህመሞች ይኖራሉ ማለት ነው። አንድ የሪህ ህመም ያለበት ሰው የግድ ሪህ ብቻ አይደለም መታከም ያለበት፣ የግድ ሊያደርጋቸው የሚገቡ ምርመራዎች አሉ። የግድ የስኳር ምርመራ ማድረግ አለበት። የግድ የግፊት ምርመራ ማድረግ አለበት። የግድ የኮሌስትሮል መጠኑ ማወቅ መቻል አለበት። የግድ የኩላሊቱን ጤናማነት ማወቅ መቻል አለበት። የግድ የጉበቱን ጤናማነት ማወቅ ያስፈልገዋል ማለት ነው። ምክንያቱም እነዚህ ነገሮች ሊሆኑ ይችላሉ ይህንን የዩሪክ አሲድ መጨመር ያመጡትና የሪህ ህመም እንዲከሰት ያደረጉት ማለት ነው። ስለዚህ እነዚህንም ተያያዥ የሆኑ ለሪህ እንድንጋለጥ ያደረጉ ነገሮችን መኖር አለመኖራቸውን ማረጋገጥና ካሉ ማከም ያስፈልጋል። እንዲሁም ደግሞ እነዚህ በሽታዎችም የመጋለጥ እድላችን ከፍተኛ ስለሚሆን አብረን መከላከል ይጠበቅብናል ማለት ነው። በአጠቃላይ ከሪህ ህክምና ጋር ያሉ ነገሮችን ስናይ በደንብ ልንይዘው የሚገባው እንደ ማሳሰቢያ ማስተላለፍ የምፈልገው አፋጣኝ የሆነ የግራ ወራጣት ህመም፣ እንደዚህ ማበጥ፣ ሪህ ነው ተብሎ የሚጠሩ ነገሮች ከሪህ ባሻገር ሌላ ህመምም የመሆን እድል አላቸው። በተለይ ደግሞ ሴፕቲክ አርተራይተስ የመሆን እድል አለው። ይህ ሴፕቲክ አርተራይተስ ደግሞ በፍጥነት ካልታከመ ሌላ ውስብስብ የጤና ችግሮችን የሚያመጣ ስለሆነ እስከ ሞትም የሚያደርስ ስለሆነ እነዚህ ምልክቶች ሲታዩ ወደ ሐኪም ቤት መሄድ የግድ ያስፈልጋል እና ህመሙ የትኛው ነው የሚለውን ማወቅ ያስፈልጋል። ሌላው በጊዜ ያልታከመ በደም ውስጥ ያለ ከፍተኛ ዩሪክ አሲድ የኩላሊት ጠጠር፣ የኩላሊት መድከም ሊያስከትል ይችላል። ከዚህም ባሻገር ደግሞ በጊዜ ያልታከመ የሪህ ህመም እንደዚሁ የመገጣጠሚያ ተፈጥሯዊ አወቃቀርን በማበላሸት ከህመም ባሻገር ቋሚ የሆነ የአካል ጉዳት እና የእንቅስቃሴ መገደብ ሊያመጣ ይችላል። ይህም ደግሞ አካል ጉዳተኛ ጭምር ሊያደርገን ይችላል ማለት ነው። ሌላው ከፍተኛ የሆነ ዩሪክ አሲድ ለልብና ለደም ስር በሽታዎች መንስኤም ሊሆን እንደሚችል ይህንን ግንዛቤ መያዝ ያስፈልጋል። የሪህ በሽታ አፋጣኝ ህክምና ብቻ ሳይሆን እንደ ሌሎች ስር የሰደዱ በሽታዎች ተላላፊ ያልሆኑ በሽታዎች መንስኤው መታወቅ መቻል አለበት። መንስኤዎቹ ከታወቁ በኋላ ደግሞ ጤናማ የሆነ የህይወት ዘይቤን በመከተል ለረዘም ላለ ጊዜ መታከም የሚያስፈልገው የበሽታ አይነት ነው ማለት ነው። ስለዚህ የሪህን በሽታ ከመገጣጠሚያ ህመም ባሻገር ሌሎች ከጀርባ ያሉ ነገሮችን ማወቅና እነዚያን ችግሮች መፍታት የሚያስፈልገው የበሽታ አይነት ነው። በመሃል የሪህ ህመም የሆነ ጊዜ በጣም ካመመን በኋላ በመሃል ስለሚጠፋ ዝም ብለን ማየት የለብንም። እንዲሁም ደግሞ ከፍተኛ የሆነ የዩሪክ አሲድ መጠን በደማችን ውስጥ ሆኖ ምንም አይነት ምልክቶችን ላያሳይ ይችላል። ነገር ግን ከፍተኛ የሆነ የዩሪክ አሲድ በደማችን ውስጥ እስካለ ድረስ እነዚህን ጤናማ የሆኑ የህይወት ዘይቤዎችን መከተል ያስፈልገናል። እነዚህን ጤናማ የሆኑ የህይወት ዘይቤዎች ተከትለን ደግሞ ያልዳነ ከሆነ የግድ በመድኃኒት መታከም ይኖርብናል ማለት ነው። ስለዚህ የሪህ ህመምን ከመገጣጠሚያ ህመም ባሻገር ማየት ያስፈልገናል የሚለው መሰረታዊ መልእክት እንዲሆን እፈልጋለሁ። እስካሁን አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። አዲስ የሆናችሁ አሁንም በድጋሚ ሰብስክራይብ እንድታደርጉ ጠይቃችኋለሁ። እንዲሁም ደግሞ ላይክ በማድረግ ሼር